ሜሴጅ ነው የሚልክላችሁ ለየት ያለ ነገር የለም ልክ እንደዚህ ሳደርገው የኢሜል አድሬስ ስም ይመጣልኛል ለምሳሌ የኢሜል አድሬስ ስም ሳቅና ጫውታ ብሎ ይመጣል እዚች ጋር የመጀመሪያ ደረጃ ፎቶ ነው እዚች ጋር እንደዚህ ብለን ከመረጥናቸው ፎቶ መካከል ካዘጋጀነው ካለን ፎቶ አንዱን ነካና እንደዚህ ብለን ከገባን በኋላ አንድ ፎቶን መርጥለታለን ለምሳሌ እኔ ዛሬ መክፈት የፈለኩት የሴት አካውንት ስለሆነ የሴት አካውንት ወይም በሴት ስም የሆነ አንድ ፎቶ መርጬ እመጥለታለሁ ይሄው መረጥኩለት ከዛ ፕሪቪው ስለው ፎቶን ያስመርጠኛል ኮምፕሊትድ እለዋለሁ ፎቶን እንደዚህ አስተካክላለሁ የሚታይ አሪፍ ፎቶ መሆን አለበት አሁን ፎቶ መርጬለታለሁ የመጀመሪያ ደረጃ ከዛ በኋላ እዚህ ጋር መጣችሁ ስም ነው ስማችንን እዚህ ጋር ስናስተካክለው የፈለግነው ስም መጻፍ እንችላለን እናንተ ይመቸኛል ያላችሁት ስም ትጽፋላችሁ እኔ ስሙ በዚህ ሆነልኛል ከዛ እዚህ ጋር ስንወርድ ያለው ነገር ምንድነው ልደት የተወለድንበት ቀን ነው ለምሳሌ እኔ የተወለድኩበት ቀን ኖቬምበር 1993 ዓመተ ምህረት ነው በነጮች ለምሳሌ እኔ የተወለድኩበት ቀን በፈረንጆች 1993 11 12 ነው ኖቬምበር ላይ ነው የተወለድኩት ከዛ ቀን የተወለድኩበት ቀን ሰጠዋለሁ ከዛ በኋላ እዚህ ጋር በጭራሽ ሚስቴክ እንዳታደርጉ ጾታችሁን ፊሜል ከሆናችሁ ፊሜል ሜል ከሆናችሁ ሜል ፊሜልና ሜል ብላችሁ ቃይራችሁ ሞልታችሁ ብዙ ልጆች እየተቸገራችሁ ነው ከዛ በኋላ ገና ማመልከት ተጠበቅባችኋል የፊት አሸራ ስላለው ሜል ብላችሁ ፊሜል ፊሜል ብላችሁ ሜል ካደረጋችሁ አያስገባችሁም በጣም ጥንቃቄ ይፈልጋል ጾታችሁ በደንብ አሳይቱ ለምሳሌ እኔ በፊሜል ለመከፍተው እዚህ ጋር መጥቼ ፊሜል የሚለውን ስነካው ፊሜል የሚለው ያበራልኛል ከዛ በኋላ እዚህ ጋር ሰብሚት በሌለኛል ሰብሚት ፕሊዝ ኢንተር ዩር ካውንትሪ ያልሞላሁም እዚህ ጋር በጣም ይቅርታ ሀገሬን እሞላለሁ ያለሁበት ሀገር ኢትዮጵያ ከዛ ኢትዮጵያን ሞላው ከዛ ከሞላው በኋላ ሰብሚት እለዋለሁ በቃ እኔ ካሁን በኋላ ፖፕ አፕሊኬሽን ከፍቻለሁ